ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ይኸውላችሁ በሌላ ቪዲዮ መጥቻለሁ። ምንን ይዤ መጥቻለሁ? ጨጨብሳን። እችን የመሰለች ጨጨብሳ በጣም የሚያምር ቆንጆ እንዲሽልም ቆንጆ ሆና እንድትሰራ ያደረኳት እንግዲህ ለእናንተ ነው ማለት ነው። አብራችሁን ቆዩ። የኢትዮጵያ ጨጨብሳ እንዴት ነው የሚሰራው? በፈለጋችሁት ልትበሉት ልትጠቀሙት የምትችሉ ጨጨብሳ ነው ማለት ነው። ከፈለጋችሁ በማር በፈለግነው ነገር አድርገን የምንሰራው ጨጨብሳ ነው ማለት ነው። አብራችሁን ቆዩ እስከ ቪዲዮ መጨረሻ። ላይክ፣ ሼር ኤንድ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ወደ ቪዲዮ ቤተሰቦቼ እንግዲህ ይሄንን ጨጨብሳ ለመስራት የሚያስፈልገን ነገር ምንድነው ማለት ነው? ይሄው እዚህ ጋር ዱቄታችን አለ፣ ጨው አለን፣ ይሄው እዚህ ጋር ዘይት አለን፣ እንዲሁም ደግሞ በርበሬ አለን ማለት ነው። እነዚህን ሁሉ ውህዶች አንድ ላይ እናዋህዳቸዋለን። ከዛ በኋላ የጾም ጨጨብሳ እንሰራለን ማለት ነው። በጣም ቀላል ነው። በጣም በፈለግነው ሰዓት መመገብ እንችላለን። ስፔሻሊ በጠዋት ቁርስ ላይ በጣም ቆንጆ ነው እና በጣም ሲሰራ በጣም ቆንጆ ነው። ጤናማ ነው እና ቤተሰቦቼ ሰርታችሁ ሞክሩት። ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ አብራችሁን ቆዩ። ይሄው ቤተሰቦቼ እንግዲህ ሁሉንም አንድ ላይ አዋህደነዋል። እዛ ጋር እንግዲህ ያው በውሃ ነው እኔ የበጠበጥኩት ማለት ነው። ይሄው አዋህደነዋል። ደግሞ አሁን ወደ መጋገሪያ ወስደን እንጋግራለን ማለት ነው። አብራችሁን ቆዩ። ይሄው ቤተሰቦቼ እንግዲህ መጥበሻ እየጋለ ነው። አሁን እንግዲህ ይሄው መጥበሻ ላይ ዘይቴን አድርጌያለሁ። ይሄው እንግዲህ ጋግራለሁ። አብራችሁን ቆዩ። ይሄው ቤተሰቦቼ እዩት እንግዲህ አለው እያለ ነው። ይሄው እንግዲህ እንትን ብየዋለሁ። እዚህ መጥበሻ ላይ አድርጌያለሁ። እስኪ በስል ደግሞ እንጠብቃለን። አብራችሁን ሆኖ ቤተሰቦቼ እንግዲህ እንደዚህ ይሄው እንዲበስል ከደና አድርጌዋለሁ። ገና ነው እንግዲህ ደግሞ እናየዋለን። እስቲ እዩልኝ ቤተሰቦቼ፣ ይሄው ተገለብጧል። ይሄውላችሁ ቆንጆ ሆኖ እየበሰለ ነው። ሲያምር አጠይቆኝ ቆንጆ ሆኖ እየበሰለ ነው። ከላይ ደግሞ የሆነ ኩፍ እንደማለት ነገር ያደርገዋል። በጣም ነው የሚሆነው። እውነቴን ነው የምላችሁና አብራችሁ ቁጭ ብላችሁ የትን ሳትሄዱ ይሄን ጨጨብሳ አብረን ሰርተን እንመገባለን ማለት ነው። አብራችሁ ነው ቤተሰቦቼ። ይሄ ራሱ ምንም ሳይሆን እንደዚች ተሆና ራሱ እውነቴን ነው የምላችሁ በተለያየ አይነት ከላይ አድርገን ማለት ነው። ለምሳሌ እንደ ፒናት ባተር የለውዝ ቅቤ ወይም ደግሞ እንደ ስትሮበሪ፣ ብሉቤሪ የመሳሰሉት የሚቀቡትን ነገር አድርገን ከፈለግን ማር አድርገን ራሱ ብንመገበው በጣም ነው የሚያምረው ራሱ የሚጣፍጠውና እስቲ ግን አብራችሁ ቆዩ። ይሄው ሁለተኛ ቂጣችንም እንደዚህ ተጋግራለች። እንግዲህ እስኪ በስል ደግሞ እንጠብቃታለን ማለት ነው። በጣም ቆንጆ እየሆነ ነው ቤተሰቦቼ። አያችሁት? የመጀመሪያው ቂጣችን መስላ ይሄንን ቆንጆ ሆኖ እንዲህ አምሮ እንዲሚያምር ሆኖ ወጥቶልናል። አሁን ደግሞ ሁለተኛውን ቂጣችንን እናያለን። ከዛ በኋላ ቆንጆ የሚያምር የሚጣፍጥ ጨጨብሳ እንሰራለን። አብራችሁ ነው። ይሄው ቤተሰቦቼ እንግዲህ ቂጣችንና ይሄውና ይሄ ደግሞ እዚህ ጋር ቀደም ያዘጋጀነው ዘይት እና በርበሬው ነው ማለት ነው። በዚህ ውህድ ነው አንድ ላይ የምናዋህደው ማለት ነው። ይሄ የኦሊቭ ኦይል ቨርጂን ኦይል ነው። ያው ማንኛውንም መጠቀም ትችላለች። ነገር ግን ካገኛችሁ ኦሊቭ ኦይል የኦሊቭ ዘይትን ብትጠቀሙ በጣም ቆንጆ ነው ለጤና ማለት ነው። እና ይኸው ሲያምር አያምርም? ይሄ ይኸው በርበሬ በዘይቱ ብቻ ራሱ እንዴት ውበት እንዳለው አይታችሁታል። በርበሬያችን በጣም ነው ቆንጆ። በቃ የኛ ባህላዊ ምግባችን እኮ በቃ ሳይሰራ ራሱ በጣም ነው የሚያስጎመጀውና እስቲ መጨረሻውን ደግሞ አብራችሁኝ ሁኑ። ላይክ፣ ሼር ኤንድ ሰብስክራይብ ማድረግ እንዳትረሱ። አያችሁት ቤተሰቦቼ? ቁርስርስ አረኩኝና ቆራረጥኩኝና
አንድ ላይ ያደረኩት ማለት ነው። በዚህ በተዋሃደው ዘይትና በርበሬ ውስጥ ማለት ነው። እስቲ አብረን ደግሞ አዋህደን መጨረሻው እንዴት እንደሚሆን እናየዋለን። አብራችሁኝ ሁኑ። ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄው ቤተሰቦቼ ይሄው አምሮ እንደዚህ ሆኖ ቆንጆ ሆኖ ጨጨብሳው ደርሶልናል ማለት ነው። አሁን ደግሞ እስቲ ወደ መጥበሻችን ላይ እንወስደውና ሞቅ ሞቅ የሆነ ክረንቺ ነገር እንዲሆን ሞቅ ሞቅ እናደርገዋለን። አብራችሁን ቆዩ። ይሄው ቤተሰቦቼ አሁን ደግሞ ወደ መጥበሻችን ላይ ከእንደገና መጣ ነውና ከእንደገና ትንሽ ሞቅ ሞቅ እናደርገዋለን። ምክንያቱም ለምንድነው እሱ ቆንጆ የሆነ አለ አይደለ እንደዚህ መጠጥ ብሎ ቆንጆ ግን አፋችን ላይ ደስ የሚል ጣዕም እንዲኖረው ነው። ይሁት ሲያምር አያችሁት፣ ሲያምር እና በጣም ቆንጆ በጣም ቆንጆ የሆነ ጨጨብሳ ነው የምንሰራው። አሁን ደግሞ ወደ ገበታ ላይ አድርገን ምን እንደሚመስል አብረን እናያለን ማለት ነው። አብራችሁን ቆዩ። እዩት። አሁን ይሄ ጨጨብሳ ይመስላል። ይሄ ጨጨብሳ ይመስላል ወይ? እኔ እናንተን ልጠይቃችሁ። ጨጨብሳው እንዲህ አምሮ ተውቦ ቆንጆ ሆኖ ተሸልሞ ልክ እንዲህ ሲያዩት ራሱ የሆነ በቃ በጣም የሚያምር እንዲህ ሲያዩት ራሱ ዋው የሚያሰኝ ጨጨብሳ ሰርተናል ማለት ነው። ስለዚህ ይህንን ጨጨብሳ ከፈለጋችሁ ከላይ ደግሞ ማር ማድረግ ትችላላችሁ። በማር ከላይ ማርን ፈሰስ አርጋችሁ ማድረግ ትችላላችሁ፣ መመገብ ትችላላችሁ። ቤተሰቦቼ መጨረሻው ይሄን ይመስላል ማለት ነው። ቤተሰቦቼ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን ተጫኗት። ምክንያቱም ሁሉ ጊዜ የምለቀው ቪዲዮ እንዲደርሳችሁ ማለት ነው። በጣም አመሰግናለሁ ለምትሰጡኝ አስተያየት በሙሉ በጣም ነው የማመሰግነው። አብራችሁን ቆዩ። በጣም ወዳችኋለሁ። ባይ